እሺ መጽሐፍ ቅዱስ የያዛችሁ ሰዎች ሌሊት የሰማሁት አንድ ቃል አለና እሱን እናንብበው። ትንቢተ ኢሳይያስ ምዕራፍ 41 ላይ ከቁጥር 8 ጀምሮ ባሪያዬን እስራኤልን የመረጥኩ ያዕቆብም ወዳጄ የአብርሃም ዘር ሆይ አንተ ከምድር ዳርቻ ያዙሁ ከማዕዘኗም ጠራሁና አንተ ባሪያዬ ነህ። አንተ ምኔ ነህ? ባሪያዬ ነህ። ቀጥሎስ መርጬሃለሁ። አንተ ባሪያዬ ነህ፣ መርጬሃለሁ፣ አልጥልህም። አጠገባችሁ ያለውን ሰው እግዚአብሔር አይጥልህም በሉት። ቀኝ እጃችሁ ከፍ አድርጉና እግዚአብሔር አይጥልም በሉስ። ድገሙና በሉስ። የመጨረሻ ማካፍላችሁ ርዕስ ይሄ እግዚአብሔር አይጥልህም። አንተ ባሪያዬ ነህ፣ እኔም ምን ብዬሃለሁ ያለው ነው፣ መርጬሃለሁ። ከዛስ አልጥልህም። ቁጥር 10 ላይ ያልኩ ሆይ ይልና እንዲላል እኔ ካንተ ጋር ነኝ፣ አትፍራ። አጠገባችሁ ያለው ሰው እግዚአብሔር ካንተ ጋር አለ፣ አትፍራ በሉት። እኔ ካንተ ጋር ነኝና ምን አትበል፣ አትፍራ። እኔም አምላክ ነኝና ምን አትበል፣ አትደንግጥ፣ አትደንግጥ። ሁለተኛ ቀጥሎ አበረታሃለሁ፣ እረዳሃለሁ። አበረታሃለሁ፣ እረዳሃለሁ። ቀጥሎስ በጽድቅ ቀኝ ደግፌ እይዛለሁ። አጠገባችሁ ያለው እግዚአብሔር ይይዝሃልና አትፍራ በሉት። ቁጥር 8 9 ላይ ምንድነው ያለው? አንተ ባሪያዬ ነህና መርጬሃለሁና ምን አልልህም፣ አልጥልህም። ቁጥር 11 እነሆ የሚቆጡ ሁሉ ያፍራሉ ይዋረዱማል፣ የሚከራከሩ እንዳልነበሩ ይሆናል፣ ይጠፋሉ። አንድ ሰው ጮሆ አሜን ይበል። የሚጣሉህን ትሻል አታገኛቸው፣ የሚዋጉን እንዳልነበሩና እንደ ምናምንቴ ይሆናሉ። እኔ አምላክህ እግዚአብሔር። አቤት አቤት አቤት! ይኸው አሁንም ደገመ። ቁጥር 13 እኔ አምላክህ እግዚአብሔር አትፍራ እረዳሃለሁ ብዬ ቀኝህን። አጠገብ ያለው ሰው እግዚአብሔር ቀኝህን ይዘዋል በሉት። እጅሽ ከፍ አድርጊና እግዚአብሔር ቀኝህን ይዘዋል በሉስ። ጠላቴ ሆይ ስማ፣ ጮክላ ጠላቴ ሆይ ስማ፣ እግዚአብሔር ቀኝህን ይዘዋል። አጨብጭቡ እስቲ ለዚህ ቃል። ከምድር ዳርቻ ምን አልኩ አለው? ጠራሁ። እግዚአብሔር ከምን ሰፈር እንደጠራን ሁላችን እናውቃለን። ያዕቆብ የተባለውን እስራኤልን እግዚአብሔር ምን ይለዋል? ከምን ሰፈር? ከምድር ዳርቻ ከጣዖት መንደር ምን አደረኩ? ጠራሁ፣ ጠራሁ ይላል። አንተ ምን ነህኛሉ? ባሪያዬ ነህ፣ መርጬሃለሁ አለ እግዚአብሔር። ለተመረጠው ባሪያ ለሆነው ሰው ለያዕቆብ ወይም ለእስራኤል ለተባለ ሕዝብ እግዚአብሔር በነቢዩ አፍ በኢሳይያስ የተናገረው የኪዳን ቃል። ወዳጆቼ ዛሬ እዚህ ቤት የመጣችሁ ብር ያለው ስልጣን ያለው በጣም ተወዳጅ የሆነ በብዙ ሰራዊት የተከበበ ሰው ያለው ሰው ከናንተ ጋር ከሚሆን ሰማይ ከናንተ ጋር ከሆነ ይበቃል። አጠገባችሁ ያለው ሰው ሰማይ ካንተ ጋር ብቻ ይሆን በሉት። እጅሽ ከፍ አድርጊና ሰማይ ከኔ ጋር ብቻ ይሆን በሉት። ሰማይ ከሱ ጋር የሆነለት ሰው፣ ሰማይ ከሱ ጋር የሰነበተለት ሰው ምንም አይነት ነገር ህይወቱ ላይ ቢመጣ፣ በምንም አይነት ወጀብና አውሎ ንፋስ ውስጥ ቢያልፍ እንኳን ማን ነው የሚያሸንፈው ካልከኝ ሰማይ አብሮት ያለ ሰው። ሰማይ በምድር ስለሚተዳደር ማለት በሰማይ ምድር ስለሚተዳደር ነው ምላችሁ። እግዚአብሔር ከሱ ጋር የሆነ ሰው። ለዚህ እኮ ነው የእስራኤል ልጆች ኢያሱ ጋር መጡና እንዲያሉ ከሙሴ ጋር እንዳለ ብቻ እግዚአብሔር ካንተ ጋር ይሆናል፣ እንገዛላለን፣ እንታዘዝላለን ብቻ አሉት። እግዚአብሔር ካንተ ጋር ይሆን። አጠገባችሁ ያለውን ሰው እግዚአብሔር አይጥልሽም በሏት።
እና ለጠራው ለኪዳኑ ሕዝብ ለያዕቆብ ለተባለ ሕዝብ እግዚአብሔር የተናገረው የተስፋው ቃል እስራኤል እዚህ ክፍል ውስጥ ወርቃ ምርኮኛው ነው። በ70 ዓመት በባቢሎን ውስጥ በግዞት ውስጥ ባለችበት ሰዓት ነው። በጨለማ ቤት ውስጥ ተቀምጣ ባለችበት ምርኮኛ በሆና ባለችበት ሰዓት ላይ እግዚአብሔር በነቢዩ አፍ የተናገረ የተስፋ ቃል እዚህ ቤቱ ዛሬ የመጣችሁ የአባቴ ብሩካኖች እግዚአብሔር ወርቃ ከስራ ተማርካ ላለችው እስራኤል መጣና እንደዚህ አላት፣ እኔ ካንተ ጋር ነኝና ምን አትበላለሁ፣ አትፍራ። አጠገባችሁ ያለውን ሰው እግዚአብሔር ካንተ ጋር ነውና አትፍራ በሉት። የሆነ ሰው ዛሬ በዚህ ቃል ተጽናንቶ ይወጣል። ሲጁ ከፍ አድርጎና እግዚአብሔር አይጥልም በሉ። ጠላት ይስማ፣ እግዚአብሔር አይጥለኝም በሉ። ናዚህ ክፍል ውስጥ እግዚአብሔር አንደኛ እንደዚህ ያለው እኔ አምላክ እግዚአብሔር ካንተ ጋር ነኝና አትፍራ ካለው በኋላ እንዲህ ይለዋል፣ አትደንግጥ፣ ከዛስ አበረታሃል። ዛሬ የሆነ ሰው በርትቶ ይወጣል። ሆሴ መጽሐፍ ላይ የእግዚአብሔር ቃል ሲናገር ኤፍሬም ለተባለ ለእስራኤል ሕዝብ እግዚአብሔር እንዲህ ይላል ለኤፍሬም፣ ኤፍሬም ሆይ እንዴት እጥልሃል? እንዴትስ አሳልፌ እሰጥሃል? ወዳጆች አጠገባችሁ ያለውን ሰው እኔ ለአንድ ሰው ይሆናል አሁን ይህንን ቃል እየተናገረ ይሆን። እስቲ እግዚአብሔር አሳልፎ አይሰጥም አይጥልህም በሉት። አወዛብዙ እጅን አሳልፎ አይሰጠኝም በሉ። ሰዎች እዚህ ቤት ዛሬ የመጣችሁ ስሙ። 12ቱን ወር ሙሉ በመንገዳችሁ ላይ ይህን ትንቢታዊ ቃል አውጁ። እግዚአብሔር እንዲህ ነው ያላችሁ፣ እኔ እግዚአብሔር አልጥላችሁም ነው ያለው። ኢያሱ መጽሐፍ ምዕራፍ 1 ላይ ቅድም ያልኳችሁ ላይ ልክ ሙሴ ካለፈ በኋላ ኢያሱ ጋር እግዚአብሔር መጣና አንድ ነገር ተናገረው። ህዝቡ በጣም 30 ቀን ሙሉ ስለ ሙሴ ያለቀሰ በነበረበት ምድረ በዳ ላይ እግዚአብሔር መጣና እንደዚህ ያለው፣ ከሙሴ ጋር እንዳለው እንዲሁ ካንተ ጋር እሆናለሁ። ዛሬ ወንድሞች በእስራኤላውያን ፊት ለፊት ምን አደርግሃለሁ አለው፣ ከፍ ከፍ አደርግሃለሁ አለ። የሚገርማችሁ ነገር ምዕራፍ 1 ላይ ያለውን ቃል ሲናንብብ በጣም ከዚህ ቃል ጋር ስለሚገናኝ ምዕራፍ 1 ላይ ያለውን ቃል ሲናንብብ ምን ይላል? ኢያሱ መጽሐፍ ምዕራፍ 1 ላይ ያለውን ቃል ከቁጥር 8 ጀምሮ የዚህ ሕግ መጽሐፍ ከአፍ አይለይ፣ ነገር ግን ጻፎን ከአፍ አትለይ ካለ በኋላ እንዲህ ይላል። ነገር ግን ይላል ጠብቅ ካለው በኋላ ታደርግና በቀንና በሌሊት አስብ ካለው በኋላ እንዲህ ይላል ይከናወንልህ ዘንድ ይላል። ይከናወንልሃል ካለ በኋላ ቁጥር 9 ላይ እንዲህ ይላል በምትሄድበት ሁሉ አምላክ እግዚአብሔር ካንተ ጋር ነውና ጽና፣ አይዞ፣ አትፍራ፣ አትደንግጥ ብዬ አላልሁምን? ይሄ የኪዳን ቃል ነው። ለሚሄድበት ጉዞ እግዚአብሔር ምን እያለ ያለው እየተናገረው ያለው። አሁን ጉዞ ልንጀምር ነው። የ2018 ምን ጉዞ? የልዩነት ጉዞ ልንጀምር። በምትሄጅበት ጉዞ፣ በምትሄጅበት ምድር፣ በምትንቀሳቀስበት ሰፈር ይሄ ቃል አሸናፊ ያደርግሃል። እጅሽ ከፍ አድርጊና አሜን በይናት። እስቲ አሜን በለይ። በጌታ ምን በል? ጽና፣ አይዞ፣ አትፍራ፣ አትደንግጥ። ተገባችሁ ያለውን ሰው አይዞ በሉት፣ አትፍራ፣ ጽና፣ እግዚአብሔር በሉት አይጥልህም። እስቲ እግዚአብሔር አይጥለኝም በሉ። ወዳጆቼ እዚህ ቤት ውስጥ ያላችሁ የአባቴ ብሩካኖች ይሄ የተራመድ ነው ያለው ተራምደን ከቤት የመጣ ነው። መሬት እንኳን አይጥለኝም ብላችሁ መሬቱን ተማምናችሁን የመጣችሁት የመሬቱን ያክል ያመናችሁትን ያክል እግዚአብሔርን በዚህ ዓመት እመኑት። መሬት ካልጣለ የተቀመጥከው መቀመጫ ካልጣለ ይሄ የተቀመጥሽው ፕላስቲክ ወንበር 100 ኪሎ ተሸክሞ ቁጭ ብሎ ዘጭ ብሎ ያለ ሐሳብ ይሄን ቃል እየሰማ ነው ያለው። ወንበሩን ያመንኮን ያክል ይሄ ምሰብኮን ቃል ካመን ወንበሩን ያመናችሁትን ያክል ሰው እንኳን ስጋ ለባሹን ምን ያረጋል? ይመካል። በስጋ ለባሹ ሁሉ ምን ይላል? ይታመናል። ሰማይ አብሮት የሆነ ሰው፣ ሰማይ አብሮት የከረመ ሰው በሄደበት ሁሉ አሸናፊ ይሆናል። አጠገባችሁ ያለውን ሰው ሰማይ ካንተ ጋር ይሁን በሉት። ሰማይ ብቻ 2018 የሰማይ ማለት ማን እንደሆነ ታውቃለህ? እግዚአብሔር እኮ ነው።
በዚህ 2018 የእግዚአብሔር እርዳታ ካንቺ አይለይም። እጅ ዘርጋና አሜን ብለው ውሰድ። አጠገብ ያለውን ሰው የእግዚአብሔር እርዳታ አይለይህም በሉት። ሰማይ አብሮህ ይቁም። እግዚአብሔር አብሮሽ ይቁም። እናት በትዳርሽ ውስጥ፣ በስራሽ ውስጥ፣ በጤናሽ ውስጥ እግዚአብሔር ብቻ አብሮህ ይቁም። እውነት ውሸት። ለዚህ ኢሳይያስ ነቢዩ ኢሳይያስ ለ70 ዓመት በባቢሎን ተጥላ ወዳለችዋ እስራኤል ከተላኩ ነቢያቶች መካከል አንዱ ነው እና የጊዜው ድምጽና የጊዜው መልእክት ከሚያመጡ ነቢያቶች መካከል አንዱ ነው። እስራኤል እግዚአብሔር ስላመጣጧ ጀመር። ከምድር ምንድን ያላት? ከምድር ዳርቻ ምን እንድትሆኚ? ባሪያዬ እንድትሆኚ፣ አገልጋዬ እንድትሆኚ ምን ያልኩሽ አላት። መርጬሻለሁ፣ ጠርቼሃለሁ እያለ እግዚአብሔር ከተናገረው በኋላ እንደዚህ ይለዋል፣ አልጥልህም አለው እግዚአብሔር። አተ በጣዖት እኮ ነው እግዚአብሔርን በድሎ ነው የወደቁት። እግዚአብሔር ወርቃ ላለችው እስራኤል፣ ተሰብራ ላለችው እስራኤል፣ ምርኮኛውና ላለችው እስራኤል የተስፋን ቃል ይሰጣታል። እኔ እኮ የእግዚአብሔር እኔ እንደገና አምላክ እኮ ነኝ። በዚህኛው በኤርሚያስ በኩል ይመጣና እንዲህ ይላል፣ እኔ እኮ እግዚአብሔር እንደገና አምላክ ነኝ። እንደገና ምን እልሻለሁ አለ፣ እሰራሻለሁ። አንቺም እንደገና ምን ትያለሽ? ትሰሪያለሽ ይላል። አረ አሜን በለኝ። እዚሁ ክፍል ላይ ደግሞ ምዕራፍ 52 ላይ ኢሳይያስ ላይ ምን ይላታል? አታፍሪም እና አትፍሪ፣ አትዋሪ፣ አደንግጪ፣ እፍረትሽን ትረሻለሽ። አረ አንድ ሰው ጮሆ አሜን ይበል። እንደገና አለ እግዚአብሔር፣ እንደገና ምን አደርግሻለሁ አላት? እሰራሻለሁ አለ። አጥሮችሽን አለ በከባበሩ ድንጋዮች በቀይ እንቁ ሸላልም ምን አደርግላለሁ? እሰራሻለሁ። አየው ዛሬ ለአበረታታ አይደለም የመጣው፣ ቃል ይዤ ነው የመጣው። እግዚአብሔር አይጥልህም። እጃችሁ ከፍ አድርጉና እግዚአብሔር አይጥለኝም በሉ። የመጨረሻ 5 ለእስራኤል ወይም ለያዕቆብ ለተባለ ሕዝብ እግዚአብሔር የተናገረውን 5ቱን አንኳር ሐሳቦችን ወይም አንኳር የኪዳን ቃሉን ተናግሬ ልጠቅልል ሐሳቤ። በእውነት ነው የምነግራችሁ 2018 በዚህ መስከረም የመጀመሪያው ማክሰኞ ለማገልገል ቆሜ ነው ያለሁት። እግዚአብሔር እዚህ ቤት የእግዚአብሔርን ድምጽ ለመስማት የመጣችሁ እግዚአብሔር እንዲላችኋል፣ እኔ እግዚአብሔር አልጥላችሁም። እስቲ አጠገባችሁ ያለውን ሰው እግዚአብሔር አይጥልህም በሉት። ወደ አለህ ቦታ ያደርስሃል በሉት። እስቲ እጃችሁ ከፍ አድርጉና ያደርሰኛል በሉ። ቁጥር 10 ደግመን እናንብብ። እኔ ካንተ ጋር ነኝና ምን አትበል፣ አትፍራ። እኔ አምላክህ ነኝና ምን አትበል አለው፣ አትደንግጥ። ምን እልሃለሁ አለው እግዚአብሔር፣ አበረታሃል። 2018 ወዳጅም ጠላትም ከሳሽም ቤተሰብም እያል እያበረታሽ በእውነት ወደ ፍጻሜ ያደርስሃል። እስቲ ከኔ ጋር እጅ ከፍ አድርግና እያበረታ ያደርሰኛል በለኝ። እስቲ አጠገባችሁ ያለውን ሰው ይሁን የተኛም ሰው ሊኖር ይችላል፣ ጨብጦና እግዚአብሔር ያደርስሃል በለው። ማን ላይ ነው ተሳፈርሽው? እናቴ ማን ላይ ነው ተሳፈርከው? እኔ በዚህ ቃል ተሳፍሬያለሁ። 2018 በቀኝም በግራም የሚነሳ ማዕበል ወጀብ ላይ እግዚአብሔር እያየ ማዕበሉን ወጀቡም እያየ እግዚአብሔር ወደ ተናገረኝ ፍጻሜ ያደርሰኛል። 3 ጊዜ ያደርሳል በለው። አንዴ 2 የመጨረሻ እግዚአብሔር ወደ ተናገረህ ጥግ እግዚአብሔር ማለዳ ወደ አሳየህ ጥግ። ዮሴፍ ማለዳ ያየው ህልም ነበር፣ ያየው ራእይ ነበር። ያ ወደዛ ራእይ የሚደርስበት ገፊዎችን አዘጋጀለት፣ ተቃዋሚዎችን አዘጋጀለት። እነዛ ገፊዎች ልብሱን አወለቁ። አባትየው የገዛውን በህብር ያገጠችውን ያችን ልብስ አወለቁ፣ ቀዳደዱ፣ ፍየል አርዶ በደም ነከሩ። ከዛ ወስዶ ጉድጓድ ጣሉት። ከጉድጓድ አወጡና ለእስማኤል ሰዎች ሸጡት ይላል። በዛ ሁሉ ማዕበል ውስጥ በዛ ሁሉ ቻሌንጅ ውስጥ ወደ ግብጽ ወረደ ዮሴፍ ይላል መጽሐፍ 39ኛው ምዕራፍ ላይ ዘፍጥረት ላይ ወረደ። እግዚአብሔርም ከዮሴፍ ጋር ነበር ይላል። የሚሰራ ስራ ሁሉ ምን ይለት ነበር ይላል? ይከናወንለት ነበር ይላል። አታ ወደ ግዞት ወደ ባርነት ቤት እየወረደ እግዚአብሔር አብሮት ይወርዳል። 2018 እግዚአብሔር አብሯችሁ ይንቀሳቀስ።
ንገሩት ካጠገባችሁ እግዚአብሔር ይንቀሳቀስ ካንቺ ጋር በሏት። እጅሽ ከፍ አድርጊና እግዚአብሔር ይንቀሳቀሳል ከኔ ጋር በሉ። በጣም የሚገርመኝ ነገር ወረደ ካለ በኋላ ለማን ቤት ይላል? ምን እንዲሆን? ለጲጢፋራ ቤት፣ ለፈርዖን ቤት ምን እንዲሆን? ባሪያ እንዲሆን እስማኤል ሰዎች ሸጡት ይላል። እዛ ሲገባም ይላል መጽሐፍ ሲናገር በቤቱ ላይ አለቃ ሆነ ይላል። አለቃ መሆን እንዴት ይቻላል? እግዚአብሔር አብሮ ካልሆነ ውጪ። ለካ እግዚአብሔር ስላሳየው ህልም ስለተናገረው ቃል ታማኝ ስለሆነ በንጉስ ቤት ውስጥ አስገባው። ንጉሱ በውጪውም በውስጡም ይላል በዮሴፍ ምክንያት ቤቱ ተባረከ ይላል። ሰክሬቱ ምንድነው ሲባል ለካ ልዩነት የሚፈጥር የእግዚአብሔር አብሮነት ከሱ ጋር ነበር ይላል። ቀጣይ 2018 ሌሊት ብዬ እንዲህ ብዬ ጸለይኩ። መለኮታዊ ሞገስ ልዩነት የሚፈጥር መለኮታዊ ሞገስ ከኔ ጋር ይሁን ብያ ዛሬ አንድ ትንቢት ተነብያለሁ። በምትሰሪበት ስራ ባቀርሽው ነገር ላይ የእግዚአብሔር ሞገስ ካንቺ ጋር ይሆናል። የእግዚአብሔር አብሮነት ካንቺ ጋር ይሆናል። ጨብጡት አጠገባችሁ ያለው ሰው እግዚአብሔር ካንተ ጋር ነውና አትፍራ በሉት። እግዚአብሔር ከማን ጋር? ከዛ እግዚአብሔር እንዲያል እረዳሃለሁ ካለ በኋላ አበረታሃለሁ አለው። ቀጠለና ምን አለው? እረዳሃለሁ። እሺ አጠገባችሁ ያለው ሰው እግዚአብሔር ይረዳሃል በሉት። አንድ ትንቢት ልናገር እዚህ ለአንድ ሰው 2018 ሰማይ እንዲህ ብሎኛል፣ እረዳሻለሁ። እሺ አንድ 3 ጊዜ እግዚአብሔር ይረዳኛል። 2 የመጨረሻ ሰው ምን ያደርግልኛል በሉ። ማን ነው በእግዚአብሔር የተረዳ ሰው አለ እዚህ? እስቲ እጁን ያሳየኝ። ትላንት የረዳህ ማን ነው? ነገ የሚረዳሽ ማን ነው? በሩን የሚከፍትልሽ ማን ነው? ወደ ተትረፈረፈ እንጀራ የሚያስገባ ማን ነው? ዛሬ ጸልያለሁ የእግዚአብሔር እርዳታ ያግኝ። ኧረ አንድ ሰው ጮህ አሜን ይበል። ንጉሡ እንኳን እንደዚህ እኮ ነው ያለ፣ እግዚአብሔር ያረዳሽን አለ። እኔ እንዴት እረዳሻለሁ? ሄሎ እግዚአብሔር ካረዳሽ እኔ እንዴት ልረዳሽ ይላል። በቃ እግዚአብሔር ካረዳ ሰው አይረዳህም። ሴትዮዋ የገዛ ልጇን በልታ ማለቀቅላ በልታ መታ ጮኸችበት ንጉሡ ጋር። አንተን ለመብላት እኮ ደጅ ላይ ነን አለችውላ። እና ንጉሡ እንዲህ ብሎ መለሰላት። መፍትሄ ከሱ የምታገኝ መስሏት ነው፣ እንጀራ ከሱ የምታገኝ መስሏት ነው። እግዚአብሔር ያረዳሽን እኔ እንዴት ነው የምረዳሽ አለ። አተሰው ስማኝ፣ ኑሮ ጣራ ነካ ምናምን እንዲበ አራ አታውራው እባክህ። ማቴዎስ 6 ላይ ሂድና ተቀመጥ። የሰማይ ወፎቹን ተመልከት ይልሃል፣ አይዘሩ አያጭዱም ይላል። ሄሎ እስቲ አጠገብ ያለውን ሰው ገፋ አድርጊና ይረዳሃል እግዚአብሔር በል። እጅሽ ከፍ አድርጊና ይረዳኛል እግዚአብሔር በል። ሶስተኛው ቁጥር 11 ነው የሚቆጡ ሁሉ ያፍራሉ ይዋረዱማል፣ የሚከራከሩ እንዳልነበሩ ይሆናሉ ይጠፉማል። 11ኛው የፍርድ ቃል ነው የወጣለት። ተከራካሪ ያለው መውደቁን የሚፈልግ ኪሳራውን የሚፈልግ ፌላሪቲውን የሚፈልግ ሽንፈቱን የሚፈልግ እስራኤል ካለችበት ግዞት ቤት እንዳትወጣ የሚፈልጉ ቋሚ ጠላቶች አሏት። ሚከራከሩ አለ። ሚከራከሩ ብቻ አይደለም ሽንፈትን የሚፈልጉ አለ። ምን ይላሉ አላችሁ? ይዋረዱማል፣ እንዳልነበሩ ይሆናሉ አለ። በዚህ 2018 ጠላቶቻችንን እግዚአብሔር ያዋርዳቸዋል። እጃችሁ ከፍ አድርጉና ይዋረዳሉ በሉ። የሚጣሉህን ትሻቸዋለህ፣ አታገኛቸውም። የሚዋጉ እንዳልነበሩ እንደ ምናምንቴ ይሆናል። ተፈረደባቸው ማለት አለ። ችክ ብሎ የሚከተልህ መንፈስ፣ በገባህበት እየገባ የሚያደክምህ መንፈስ፣ እንዳትጸልይ የሚከለክልህ መንፈስ፣ ሳቅህን ለመውሰድ ይሄ መንፈስ ዛሬ አናቱ ይበሳል። አራተኛው የመጨረሻው መጠቅለያው እግዚአብሔር እንደዛል ጠላቶችን ምን እላቸዋለሁ ነው እያለ ያለው? እበቀላቸዋለሁ ነው። አጠገብ ያለውን ሰው እግዚአብሔር ጠላትን ይበቀላል በለው። ቁጥር 13 እኔ አምላክ እግዚአብሔር አለ። ደገም እኔ አምላክ እግዚአብሔር አትፍራ፣
እረዳሃለሁ ብዬ አለ። ምንህን? አጠገብ ያለውን ሰው እንዲህ በሉ፣ የእግዚአብሔር ቀኝ ቀኝህን ይዛለች በሉት። ቀኝ እጁን ለያስኩት ለቂሮስ አለ። እስቲ እግዚአብሔር ቀኝህን ይዘዋል በሉት። ይኸው ወዳጆቼ አንድ ነገር ልንገራችሁ። በዚህ 2018 በእግዚአብሔር ላይ ካልተደገፍ፣ ከእግዚአብሔር ጋር ካልተጣበቅ፣ ከእግዚአብሔር ጋር ሰላም ፈጥረ ካልተመላለስ ነገር ሁሉ ዳገት ነው የሚሆን። ነገር ሁሉ ይከብዳል። ለዚህ እግዚአብሔር እንደዚህ ያለው ቀኝን ይዣለሁ። ቀኝ በብዙ ነገር ይመሰላል። ቀኝ የኃይል ምልክት ነው አይደል? የስልጣን ምልክት ነው። ሌላስ የባለጸግነት በብዙ የሚተረጎምበት አካል ነው ቀኝ ማለት። ለዚህ ነው ያንን አሕዛቡን ንጉሥ ቂሮስ የተባለውን ራሱ 45ኛው ምዕራፍ ላይ እግዚአብሔር መጣና እንደ ቀኝ እጁን ሊያስኩት ለቂሮስ አለ። ከፊቱ ምን እላለሁ አለ እግዚአብሔር፣ እሄዳለሁ አለ። ተራሮቹ ትክክል አደርጋለሁ፣ ናሱን ደጅ ሰብራለሁ ምናምን፣ የብረቱ ሞሮ እቆርጥ በምናምን በጨለማ ነው በስውር ያለችውን ሀብት። እኔ አንድ ነገር ልንገራችሁ፣ ምንም ነገር ይቅር፣ እግዚአብሔር የያዛችሁ። በእግዚአብሔር እጅ የተያዘ ሰው ሕይወቱ በእግዚአብሔር የተያዘ፣ ኑሮ በእግዚአብሔር የተያዘ፣ መውጣት መግባቱ በእግዚአብሔር የተያዘ ሰው ንፋስ መጣ፣ ማዕበል መጣ፣ በር ተከፈተ አልተከፈተ፣ ነገር ተሳካ አልተሳካ ጉዳዩ አይደለም። በማን እጅ ስለተያዘ? በእግዚአብሔር እጅ ስለተያዘ። ለዚህ እዚህ ቤቱ ዛሬ የመጣችሁ የአባቴ ብሩካኖች እግዚአብሔር አይጥላችሁም ብዬ ስናገር ከዘፍጥረት እስከ ራእይ 22 ሄዳችሁ ስታነቡ በስሙ የጠራውን ሰው እግዚአብሔር ማንንም አልጣል፣ ማንንም አሳፍሮ አያውቅም። ሂዱ አንብቡ፣ ወይ መጽሐፍን ገልብጣችሁ እግዚአብሔር አምላክ በስሙ የጠራውን ሕዝብ በስሙ የጠራውን ሰው ጥሎ አሳፍሮ አያውቅ። እዚህ ቤት ውስጥ ያላችሁ በሕይወታችሁ ውስጥ በተለያየ ተግዳሮት ውስጥ በተለያየ ሰልፍ ውስጥ እያለፋችሁ ያላችሁ ሰዎች ካላችሁ አንድ ነገር ልንገራችሁ፣ እግዚአብሔር ቀኛችሁን ይዘዋል። ከጎናችሁ ያለውን ሰው ነካ አድርግና እግዚአብሔር ቀኝህን ይዞታል በል። እግዚአብሔር ምንህን ይዘዋል? ዛሬ ይዤ የመጣሁት ሜሴጅ ይሄ ነው። እግዚአብሔር አይጥልሽም። ለምን ሲባል ቀኝሽን ይዟል። ለምን ሲባል እረዳሻለሁ ብሏል። ለምን ሲባል ጠላቶችሽን እንደምናምን ታርጌ እመታቸዋለሁ። አረ አንድ ሰው ጮሆ አሜን ይበል።